ሰላም ውድ የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን ፕሌይ ስቶር አፕ ላይ የስልካችሁን ባትሪ የሚጨርሱ ሴቲንጎች አሉ። እነሱን እንዴት ማስተካከል እንደምትችሉ የማሳያችሁ ይሆናል። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ዛሬ ጉዳያችን እናልፋለን። በመጀመሪያ የምናደርገው ወደ ስልካችን ስክሪን ከገባን በኋላ ፕሌይ ስቶር አፕሊኬሽን አንዴ ጫና አድርገን እንይዘዋለን። እንደምትመለከቱት ፕሌይ ስቶር አፕሊኬሽን አንዴ ጫና አድርገን ስንይዘው ከላይ በኩል የአይ ወይም ደግሞ የኢንፎርሜሽን ምልክት ታገኛላችሁ። እሱን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ከታች በኩል ስቶሬጅ የምትላለች፣ ስቶሬጅ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ከታች በኩል ክሊር ካሽ የምትላለች፣ ክሊር ካሽ የምትለዋን አንዴ ክሊክ ታደርጉታላችሁ። ይህንንም ማድረጋችሁ ከፕሌይ ስቶር ላይ ያወረዳችኋቸውን አፖች ሳይጠፉ አላስፈላጊ ነገሮችን ያጠፋላችኋል ማለት ነው። ይህንንም በማድረግ የስልካችሁን ባትሪ መቆጠብ ትችላላችሁ ማለት ነው። አሁን ወደ ሁለተኛው እናልፋለን። እዚሁ ሴቲንግ ላይ እንዳላችሁ እዚህ ጋር ዩዜጅ ከምትለው በታች ሞባይል ዳታ የምትላለች፣ ሞባይል ዳታ የሚለውን አንዴ ክሊክ ታደርጋላችሁ። ወደ ውስጥ ከገባችሁ በኋላ እዚህ ጋር አለው ባክግራውንድ ዳታ ዩዜጅ የሚለው ኦን ከሆነ ባክግራውንድ ላይ የስልካችሁን ዳታ በሚጨርስበት ሰዓት የስልካችሁን ባትሪ ስለሚጨርሰው ይህንን ኦፍ ታደርጋላችሁ። አሁን ደግሞ ከዚህ እንወጣና ወደ ፕሌይ ስቶር አፕሊኬሽን እንገባለን። በመቀጠል ወደ ፕሌይ ስቶር ከገባችሁ በኋላ የፕሮፋይል አይከናችሁን አንዴ ክሊክ ታደርጋላችሁ። በመቀጠል ወደ ታች ሴቲንግ የምትል ታገኛላችሁ። ሴቲንግ የምትለውን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት መጀመሪያ ላይ ጀነራል የሚል አለ። ጀነራል የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት ኖቲፊኬሽን የምትላለች፣ ኖቲፊኬሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል አካውንት ከሚለው በስተቀር ሁሉንም ኦፍ ታደርጋላችሁ። ይህንንም ማድረጋችሁ ባትሪ እንዳያልቅ ያደርግላችኋል። ምክንያቱም ባክግራውንድ ላይ ራን ስለሚያደርግ፣ ስለዚህ ይህንን ኦፍ ታደርጋላችሁ። አሁን ደግሞ ወደ ኋላ ትመለሳላችሁ። ባክ እያላችሁ ወደ ኋላ ከተመለሳችሁ በኋላ እዚህ ጋር ኔትወርክ ፕሪፈረንስ የሚል አለ። እሱ ውስጥ ትገባላችሁ። በመቀጠል አውቶ አፕዴት አፕ የሚለውን አንዴ ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር እንደምትመለከቱት አፕዴት ኦቨር ዋይፋይ ኦንሊ ይላል። ነገር ግን እዚህ ጋር ከታች በኩል ዶንት አውቶ አፕዴት አፕ የሚለው ላይ ታደርጉታላችሁ። ይህንንም ማድረጋችሁ በየጊዜው በራሱ አፕዴት እንዳያደርግ ያደርግላችኋል። ስለዚህ አፕዴት በየጊዜው በሚያደርግበት ሰዓት የስልካችሁን ባትሪ ስለሚጨርስ እዚህ ጋር ዶንት አውቶ አፕዴት አፕ የሚለው ላይ ማድረግ ይኖርባችኋል ማለት ነው። አሁንም ወደ ኋላ ትመለሳላችሁ። ወደ ኋላ ከተመለሳችሁ በኋላ የአካውንታችሁን አይከን በድጋሚ ትነካላችሁ። በመቀጠል እዚህ ጋር ማኔጅ አፕ ኤንድ ዲቫይስ የሚል አለ። እሱን ትነካላችሁ። በመቀጠል እዚህ ጋር አፕዴት አቬይለብል የሚለውን እሱን ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ ያመጣላችኋል። በመቀጠል አውቶ አፕዴት የሚለው ከበራ በራሱ ባክግራውንድ ላይ አፕዴት ስለሚያደርግ የስልካችሁን ባትሪ ይጨርስረዋል። ስለዚህ ራሳችሁ እየገባችሁ የምትፈልጉትን አፕሊኬሽን ብቻ እየገባችሁ አፕዴት ማድረግ ይኖርባችኋል ማለት ነው። ሌላው አሁን የምናስተካክለው ፕሌይ ስቶር ላይ ገብተን ፕሌይ ፕሮቴክት የሚል አለ። እዛ ላይ ገብተን አንድ ኦፍ የምናደርገው ሴቲንግ አለ። እሱን አሳያችኋለሁ ማለት ነው። ይህንንም ለማስተካከል ቀጥታ ወደ ፕሌይ ስቶር ትገባላችሁ። ወደ ፕሌይ ስቶር ከገባችሁ በኋላ እንደምትመለከቱት እዚህ ጋር ዌልካም ቱ ጉግል ፕሌይ ስቶር ይላችኋል። ከታች በኩል ጌት ስታርት የምትለዋን ትነካላችሁ። በመቀጠል እዚህ ጋር እንደምትመለከቱት ዩዝ ባዮሜትሪክስ እና ዩዝ ፓስወርድ የሚል ያመጣላችኋል። የኛም በፓስወርድ ስለሆነ የምንገባው ዩዝ ፓስወርድ የሚለውን እንመርጣለን ማለት ነው። ነገር ግን እናንተ አሻራ ከሆነ ስልካችሁ አሻራ ካለው በአሻራ ከቆለፋችሁት ዩዝ ባዮሜትሪክስ የሚለውን ትመርጣላችሁ ማለት ነው። ስለዚህ እኛ ዩዝ ፓስወርድ የሚለውን እንመርጥለታለን። በመቀጠል የኢሜይላችንን ፓስወርድ ይጠይቀናል። እዚህ ጋር የኢሜይላችንን ፓስወርድ እናስገባለታለን። ልክ ፓስወርዳችሁን ካስገባችሁ በኋላ ደን ትሉታላችሁ። እንደምትመለከቱት ቀጥታ ይከፍትላችኋል ማለት ነው። ልክ ወደ ፕሌይ ስቶር ከገባችሁ በኋላ ከላይ በኩል የፕሮፋይል አይከናችሁን ትነካላችሁ። በመቀጠል ከታች በኩል ፕሌይ ፕሮቴክት የምትላለች፣ ፕሌይ ፕሮቴክት የምትለዋን አንዴ ክሊክ ታደርጋላችሁ። ልክ ፕሌይ ፕሮቴክት የሚለውን ከነካችሁ በኋላ እንደምትመለከቱት ወደዚህ ቦታ አምጥቶናል። ኖ ሃርምፉል አፕ ፋውንድ የሚል ሴቲንግ አምጥቶናል ማለት ነው። እኛ የምንፈልገው ከላይ በኩል ሴቲንግ የምትላለች፣ ሴቲንግ የምትለውን አንዴ ክሊክ ታደርጋላችሁ።
በመቀጠል ሴቲንግ የሚለውን ከነካችሁ በኋላ እዚህ ጋር እንደምትመለከቱት መጀመሪያ ላይ ጀነራል የሚል አለ። ጀነራል የሚለውን ጋር ሁለት አማራጮችን ታገኛላችሁ። የመጀመሪያው ስካን አፕ ዊዝ ፕሌይ ፕሮቴክት የሚለው ነው። ይህኛው እናንተ ጋር ኦፍ ከሆነ ይህንን ኦን ታደርጉታላችሁ ማለት ነው። ይህንንም ኦን ማድረጋችሁ የሚጠቅማችሁ ወደ ኋላ ባክ ብላችሁ እዚህ ጋር እንደምትመለከቱት ኖ ሃርምፉል አፕ ፋውንድ የሚል አለ። ይህኛው የሚጠቅማችሁ ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ ስካን ያደርግና አደገኛ አፕሊኬሽኖችን እዚህ ጋር ያመጣላችኋል ማለት ነው። ልክ ካመጣላችሁ በኋላ አንኢንስታል ታደርጉታላችሁ ማለት ነው። እዚህ ጋር ከታች በኩል እንደምትመለከቱት ስካን የምትላለች። ስካን የምትለዋን አንዴ ክሊክ እናደርጋለን። እንደምትመለከቱት ስካን ያደርግና አደገኛ የሆኑትን አፕሊኬሽኖችን ያመጣላችኋል ማለት ነው። ነገር ግን እኔ ጋር ምንም አደገኛ አፕሊኬሽን የለም። ስለዚህ እዚህ ጋር ምንም አፕሊኬሽኖችን አላመጣልኝም ማለት ነው። ሁለተኛው ኢምፕሩቭ ሃርምፉል አፕ ዲቴክሽን የሚለው ይህኛው እናንተ ጋር ኦን ከሆነ ይህንን ማጥፋት ይኖርባችኋል ማለት ነው። ምክንያቱም ይህኛው ኦን ከሆነ የእናንተን ኢንፎርሜሽን ወደ ጉግል ስለሚልክ ይህንን ኦፍ ታደርጉታላችሁ ማለት ነው። ወደ ፕሌይ ስቶር አፕሊኬሽን ትገባላችሁ። ወደ ፕሌይ ስቶር አፕሊኬሽን ከገባችሁ በኋላ የፕሮፋይል አይከናችሁን ትነካላችሁ። የፕሮፋይል አይከናችሁን ከነካችሁ በኋላ ከታች በኩል ሴቲንግ የምትላለች። ሴቲንግ የምትለዋን ትነካላችሁ። በመቀጠል እዚህ ጋር እንደምትመለከቱት ብዙ አይነት ሴቲንጎች ይመጡላችኋል። መጀመሪያ ላይ ጀነራል የምትላለች። ጀነራል የምትለዋን አንዴ ክሊክ ትነካላችሁ። በመቀጠል ጀነራል የሚለውን ከነካችሁ በኋላ ወደ ታች ወረድ ስትሉ እዚህ ጋር ዩዝ ዲቫይስ ሎኬሽን የሚል አለ። እንደዚሁም ደግሞ አውቶማቲካሊ አርቺቭ አፕ የሚል አለ። ሁለቱ እናንተ ጋር ኦን ከሆኑ ኦፍ ማድረግ ይኖርባችኋል ማለት ነው። ባክግራውንድ ላይ የስልካችሁን ባትሪ ስለሚጨርሱ እነዚህን ኦፍ ታደርጋላችሁ ማለት ነው። አሁን ደግሞ ወደ ሌላኛው ሴቲንግ እናልፋለን። ወደ ኋላ ባክ እያላችሁ ትመለሳላችሁ። ወደ ኋላ ባክ ብላችሁ ከተመለሳችሁ በኋላ አሁን የማሳያችሁ ሴቲንግ ለረጅም ጊዜ የማትጠቀሟቸውን አፕ ከስልካችሁ ውስጥ ካሉ እነዛን ፈልጎ የሚያገኝላችሁን ሴቲንግ ነው የማሳያችሁ። ይህንንም ለማድረግ ፕሌይ ስቶር ከገባችሁ በኋላ ከላይ በኩል የፕሮፋይል አይከናችሁን ትጫናላችሁ። የፕሮፋይል አይከናችሁን ከተጫናችሁ በኋላ ከታች በኩል ፕሌይ ፕሮቴክት የምትላለች። ፕሌይ ፕሮቴክት የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት ከላይ በኩል የሴቲንግ ምልክት አለች። የሴቲንግ ምልክቷን አንዴ ክሊክ ታደርጋላችሁ። በመቀጠል ቅድም የገባንበት ሴቲንግ ወስዳችኋል። ከታች በኩል አፕ ፕራይቬሲ የምትላለች። አፕ ፕራይቬሲ ከሚለው በታች ፐርሚሽን ፎር አንዩዝድ አፕ የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት አንዩዝድ አፕ ይላል። በብዛት የማትጠቀሟቸውን አፕሊኬሽኖች እናንተ ጋር እዚህ ጋር ያመጣላችኋል። ከነዛ ውስጥ የማትፈልጉትን አፕሊኬሽን እየመረጣችሁ ድሌት ወይም ደግሞ አንኢንስታል ታደርጋላችሁ ማለት ነው። ይህንንም በማድረግ ስቶሬጃችሁንና ባትሪያችሁን መቆጠብ ትችላላችሁ ማለት ነው። በዛሬ ቪዲዮ ፕሌይ ስቶር ላይ ማስተካከል ያሉባችሁን ሴቲንጎች ያሳየኋችሁ ይሆናል። እንደዚህ አይነት አዳዲስ ቲፖች የሚመቻችሁ ከሆነ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። በሌላ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ።